መሀል ከተማ ሲባል ቀድሞ ወደ አይምሮ የሚመጣው የትኛው ሰፈር ነው? ሳር ቤት ከመሀልም መሀል የሆነ ሰፈር ሲሆን ከ23 በላይ ኤምባሲዎችን የያዘ ሰፈር ነው። በዚህ ሰፈር በመገንባት የምታውቁት ቴምር ፕሮፐርቲስ ለዚህ ሰፈር አራተኛ ግንባታውን ይዞላችሁ መጥቷል። ከዚህ በፊት በሽያጭ ያወጣቸውን 3 ሳይቶች አንደኛውን ሙሉ ለሙሉ የስትራክቸር ስራ ከጨረሰ በኋላ እንዲሁም ሌሎቹን 2 የቁፋሮ ስራ ካከናወነ በኋላ ሲልክ ሮድ ሆስፒታል ፊት ለፊት አራተኛ ሳይታችንን ይዘን መጥተናል። ይህ የ21 ወለል ህንጻችን የባለ 2 እና የባለ 3 መኝታ ቤቶችን አማራጭ ይዞ የመጣ ሲሆን አንድ ቤዝመንት እንዲሁም ደግሞ እስከ 2ኛ ፎቅ ድረስ የመኪና ማቆሚያ ፓርኪንግ ያለው ነው። የመጨረሻ ህንፃው ላይ ከተማችንን 360 ዲግሪ የሚያሳይ ቴራስ ያለው ሲሆን በጣም ግንባር በሚባል ቦታ ላይ የሚገኝ ሳይታችን ነው። 3 ኤሌቬተር ያለው ህንፃችን የባለ 2 እና ባለ 3 መኝታ ቤት አማራጮችን ይዘን የመጣን ሲሆን የባለ 2 መኝታ አማራጫችን 81 ካሬ፣ 106 ካሬ እንዲሁም 110 ካሬ ይሆናሉ። የባለ 3 መኝታ አማራጮቻችን 139 ካሬ፣ 146 ካሬ፣ 147 ካሬ እንዲሁም 153 ካሬ ይሆናሉ። በ15 ጊዜ የግንባታ ሂደት የምትከፍሉት ይህ ግንባታ ቀስ እያላችሁ የምትከፍሉት ቢሆንም የእቃ እንዲሁም ደግሞ የዶላር ምንዛሬ ከፍ ቢል እናንተ ጋር ምንም የማያሰጋችሁ መሆኑ ትልቅ ለእናንተ እረፍት የሚሰጥ ነገር ነው። 100% ከፍለው ቤታቸውን ለሚገዙ ሰዎች ከ3 ሚሊዮን እስከ 6.4 ሚሊዮን ብር የሚደርስ የ35% ሙሉ ቅናሽን አድርገናል። ይህ ሳይታችን ከሌሎች የሚለይበት አንደኛው ነገር ደግሞ ሰላማዊ ኑሮን ለምትፈልጉ እንዲሁም ደግሞ ከንግድ ሱቅ ጋር የተገናኘ ቤትን ለማትፈልጉ ደንበኞች ሌላ አማራጭን ይዞ የመጣ ነው። እዚህ ህንጻችን ላይ ምንም አይነት የንግድ ሱቅ የሌለው የመኖሪያ ቤቶች ብቻ ያሉበት ግንባታ ነው የሚሆነው። ቤቶቻችን ፈጥነው እየተሸጡ ስለሆነ እነዚህ ቤቶች ላይ ኢንቨስት ማድረግ ለምትፈልጉ ደንበኞቻችን ከታች በሚገኘው ስልካችን መደወል ትችላላችሁ። እናመሰግናለን።